ፊልጵስዩስ ምዕራፍ 4 ቁጥር 2 እና 3 ነው። በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጤኬንንም እመክራለሁ። አንተ ደግሞ በሥራዬ አብረህ የተጠመድህ እውነተኛ ሆይ እንድታግዛቸው ለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሜንጦስና ደግሞ ከእኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከእኔ ጋር አብረው ተጋድለዋልና። የፈለቁ ቁጥር 3 ነው፣ ግን ቁጥር 2 ማንሳት አለብኝ። ምክንያቱም ቁጥር 3 የተጻፈው ስለ ቁጥር 2 ሰው ላይ ስለተጻፉ ሲባል ነው። ተመልከቱ። በመጽሐፍ የፊልጵስዩስን በሚያህል መጽሐፍ አንድ ቁጥር ላይ የተጻፈ ነገር ነው። አንድ ቁጥር ሲንጤኬንና ኤዎድያን የሚባሉ ሁለት እህቶች አሉ፣ በፊልጵስዩስ ይኖራሉ። አገልጋዮች እንደነበሩ ጳውሎስ ይመሰክርላቸዋል። ምን እንደሆነ አላውቅም፣ አልተስማሙም ይላል። በራሳቸው ጉዳይ ነው፣ በአገልግሎት ጉዳይ ነው፣ በቤተ ክርስቲያን ጉዳይ ነው። ስላልነገረን የምነግራችሁ የለኝም፣ ግን አልተስማሙ። እርዳታ ያስፈልጋቸዋል። እነዚህ ሰዎች መንፈሳዊነት ያልገባቸው ናቸው ብለን እንዳንል እንዲህ ሲል ያመሰግናቸዋል። ከእኔ ጋር አብረው ተጋድለዋልና። አገልጋዮች ነበሩ ማለት ነው። ምስጋና የሚገባቸው ያህል ያገለገሉ ሰዎች ናቸው። በወንጌል አብረው ከኔ ጋር ተጋድለዋል። እናማ ኤዎድያንና ሲንጤኬን የሚባሉ ሁለት እህቶች። ኦኬ፣ ግን አሁን ምን ሆነዋል? ተስማሙ። ቁጥር 3 አንተ ግን የተባለ ሰው አለ። እሱ ነው ቁጥር 3 ላይ ማን የተባለው? ማን ነው አንተ ግን? የሚገርማችሁ ስሙን አልጻፈም፣ ግን ሰውየው እንዴት እንደሚለው ይዩት። አንተም ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ፣ ከኔ ጋራ በአገልግሎት የተጠመድክ እውነተኛ ሆይ። ስሙ ማን ነው? አንተ። ፎር ሳም ሪዝን ኦብስኪውር አደረገው። በቃ እኔ በምን መንገድ እንደሚደርሰው አላቅም። ይሄ ደብዳቤ በቀጥታ እሱ እጅ ግባ፣ ምክንያቱም የተላከው ለቤተ ክርስቲያኗ ነው። ግን የቤተ ክርስቲያኗ መሪ ይሆን አላውቅም። አንተ ሆይ፣ እውነተኛ ሆይ። በቃ አንድ ቁጥር ላይ ይሄ ሰው ምን አይነት ሰው ነው? ይኸውልህ፣ አንተ ሆይ እንድታግዛቸው እለምንሃለሁ። አንድ ምስጋና የበዛለትን ይሁ። ቀጥሎ ግን ምን ይላል? ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሜንጦስና ደግሞ ከኔ ጋር አብረው ከሰሩ ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋል። እነዚህ ሁለት እህቶች ከማጋራ ነው የተጋደሉ። ከኔ ጋር ብቻ አይደለም፣ በሕይወት መጽሐፍ ስማቸው ከተጻፈ ከሌሎች ብዙዎች ጋር ስማቸው ካልተጠቀሰ መልቲቲዩድስ ጋራ በወንጌል ተጋድለዋል። አንተ ግን እስካሁን እውነተኛ ነህ፣ አግዛቸው። ሌላ የተመሰገነ ሰው ልንገራቸው። ቀሌሜንጦስ ማን ነው? በመላው አዲስ ኪዳን ድጋሚ አታገኙትም። በፊልጵስዩስም ቢሆን ሌላ ቦታ የለም። he's just a part of a verse። ምንድነው ያለው? በሕይወት መጽሐፍ የተጻፉ ያላቸው አሉ። እነማን ናቸው? ብዙ ከኔ ጋር የደከሙ ሌሎች ብዙዎች የሚላለ። ከዛ ምንድነው ግን እያለው ያለው ለዚህ ሰው? ከነዚህ ሁሉ በሕይወት መጽሐፍ ከተጻፉት ሁሉ ከኔ ጋር ከደከሙት ሁሉ ከኔ ጋር በወንጌል ከተጠመዱ ከተጋደሉት ሁሉ አገር የሚያውቀው ማለት ነው። እንግዲህ ወዲያውኑ አንድን ሰው ብቅ አረገማ። ቀሌሜንጦስ በሕይወት መጽሐፍ ስሙ የተጻፈ በወንጌል ከኔ ጋር የተጋደለ። አንድ ጥቅስ ነው የሰውዬ፣ ሊያውም ሙሉ ጥቅስ እንኳን አይደለም። አንድ ምዕራፍ አልፈጀ፣ አንድ መጽሐፍ ሙሉ አልሞላ፣ አንድ አንቀጽ እንኳን አይደል፣ አንድ ሙሉ ጥቅስ እንኳን አይደል። አንድ ጥቅስ ውስጥ ድንገት ብልጭ ያለ ግን ብዙ ሊባልለት የሚችል በሕይወት መጽሐፍ የተጻፈ እዩት። ልክ እንደሱ ከነዛ ከተጻፉት ሁሉ የምታውቁት ቀሌሜንጦስ ተብሎ የሚጠቀስ ጫጫታ ሳያበዛ ግርግር ሳያበዛ ብቅ ብሎ ግን ብዙ የሚናገር እግዚአብሔር እንዲህ አይነት የሕይወት ጥራትና አኗኗር ምስክርነት ይስጠን። ሌላ ምን ይባላል?
ድንገት ብቅ ያለ ግን የሚታይ ማለት ነው። እነሱ ሁሉ ፊልጵስዩስ ያሉት ቢሆን ያ ቀለሜንጦስ ይታወቅ፣ በቃ ቀለሜንጦስ። እነዚህ እህቶች ከሱም ጋራ እና ከሌሎች ካልነገራቸው ጋራ አብረው ተጋለዋል ለማለት እኮ ነው። ቀለሜንጦስ ድንገት ብቅ ብለው እግዚአብሔር የሰራባቸውን ሰርተው መስመር የለቀቁ መንገዱን የለቀቁ ግን በእግዚአብሔር መንግስት የሚያበሩ አሉን። ሌሎቹን እንዳልጨምር እሱ ራሱ እንዳለው ጊዜ ያጥርብኛል። እግዚአብሔር ይባርካችሁ። በጥቂት እድሜያችን ዘመናችን እንድናበራ ይርዳን። ባለንበት ቦታ ባለ ተሰማራንበት በጓደኛችን ፊት ሊሆን ይችላል፣ በትዳራችን መካከል ሊሆን ይችላል፣ በሰፈራችን ሊሆን ይችላል፣ በአጥቢያችን ሊሆን ይችላል ማለትም በቃና እንጂ አየሩን ስለያዝ ነው። እንደሱ ሰምቼ ነው ይቅርታ አባባሉን አየሩን ያዝምና እንደሱ እና ዝም አትበል፣ አንገት አትድፋ ወንድሜ፣ ዝም ብለሽ ነው ጣል ታው ተናገሪ መለሳለሁ በቅርቡ እያልሽ ጠብቁኝ ሳይል ማለት ነው። የለም ድንገት ብቅ ግን ድምቅ ያለ